ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድ ተከበራችሁ ዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩ እንደተለመደው ዛሬ አንድ ቪዲዮ የምናየው ማለት ነው። ያው እርሱ ላይ እንደተመለከታችሁ ዛሬ የምናየው ፌስቡክ ላይ ሰዎች እንዴት ብሎክ ማድረግ እንደምችሉ እንዲሁም ደግሞ ብሎክ ያደረጋችሁትን ግለሰብ እንዴት አንብሎክ ማድረግ እንደምችሉ ደግሞ ከብሎክ እንዴት ማውጣት እንደምችሉ ማሳያችሁ ማለት ነው። በዛው ብሎክ ያደረጋችሁት ግለሰብ ካለ የቱ ጋር ነው የምታገኙት ደግሞ ያን ግለሰብ የቱ ጋር ነው የምታገኙት የሚለውንም እግረ መንገድ የማሳያችሁ ማለት ነው። ዛሬ ማሳያችሁ በፌስቡክ ላይት አፕሊኬሽን ነው ማለት ነው። በፌስቡክ በኦፊሻላዊ አፕሊኬሽንም ትንሽ የልዩነት ነው የሚኖረው። እሺ የኦፊሻላዊ ፌስቡክ እንዲሁም ደግሞ እዚህ የኤፍቢ ላይት አፕሊኬሽን ማውረጃ ሊንኮቹን ከፈለጋችሁ የመጀመሪያ ኮሜንት ዲስክሪፕሽን ላይ አስቀምጥላችኋለሁ። እሺ ወሬ ያላብዛባችሁ ወደ ኤፍቢ ላይት መንገባው ይሆናል ማለት ነው። እሺ ወደ ፌስቡክ አካውንት ይገብቻለሁ። አንድን ግለሰብ ወይ ደግሞ አንድን አካውንት ብሎክ ለማድረግ ሁለት መንገድ አለላችሁ። ሁለቱንም መንገድ ማሳያችሁናል ማለት ነው። የመጀመሪያው መንገድ ሜሴጅ ላይ እንገባለን ወይ ደግሞ ግለሰቡ አካውንት ላይ እንገባለን። ስሙን ወይ ደግሞ ፕሮፋይሉን ነካ በማድረግ ወደ ግለሰቡ ቻት ማድረጊያ ውስጥ ከገባችሁ በኋላ ሁለት መንገድ ይኖራችኋል። የመጀመሪያው ፕሮፋይሉን ነካ በማድረግ እዚህ ጋር መተን ወደ ላይ ስክሮል በማድረግ ብሎክ ብሎ ስሙን ጠቅስላችኋል። እሱ ጋር ነካ ማድረግ እንችላለን። ካልሆነ ደግሞ እዚህ ፓርት ላይ ሴቲንግ የምትሏን ነካ በማድረግ ወደ ላይ ሳብ ካርገን ወይ ደግሞ ስክሮል ካረግን በኋላ እዚህ ጋር ብሎክ ብሎ ስሙን የአካውንቱን ግለሰብ ይጠቅስላችኋል። እሱን ነካ በማድረግ ሁለት ኦፕሽን እዚህ ጋር ይመጣላችኋል። የመጀመሪያው እዚህ ጋር ብሎክ ሜሴጅ ኤንድ ኮልስ የሚለው ይሄ ማለት ይሄን ቦታ ነካ አርጋችሁ ብሎክ አርጋችሁ ግለሰቡን እንዳይደውል ሜሴጅ እንዳይልክ ብሎክ ማድረጊያ ነው። ሌላኛው ደግሞ እዚህ ጋር ብሎክ ኦን ፌስቡክ ነው። ይሄ ደግሞ አጠቃላይ አካውንቱን ብሎክ ለማድረግ ነው የሚጠቅማችሁ ማለት ነው። ስለዚህ የምትፈልጉትን ትመርጡና ብሎክ ማድረግ ነው ከእናንተ የሚጠብቀው። ይሄን ነካ በማድረግ ከዛ ብሎክ የሚለው ነካ ታረጋላችሁ፣ ብሎክ ይደረጋል። እንደዛውም ይሄን በነካ በማድረግ ይሄኛው ነካ እናደርጋለን፣ ብሎክ እናደርጋለን። እዚህ ጋር እነዚህ ነገሮች እንዳለ ማድረግ አይችልም እናንተ ብሎክ አረጋችሁት ማለት ነው። እሺ እዚህ ጋር ብሎክ የሚለው ነካ በማድረግ አጠቃላይ አካውንቱን ብሎክ ታረጋላችሁ። እኔ አልፈልግም ሌላ ሜተድ ላሳያችሁ ስለሆነ ነው። እሺ ወደ አላባክ ላሎኝ። እሺ ወደ አላባክ ብያለሁኝ። ሌላ ኦፕሽን ምን መሰላችሁ? እዚህ ጋር ሶስት ዳሹን እንነካዋለን። ሶስት ዳሾቹን እንደነካናችሁ ወደ ላይ ሳብ እናደርግና እዚህ ጋር ሴቲንግ እና ፕራይቬሲ የሚላለ እሱን አንዴ ነካ እናደርጋለን። ልክ እነዚህ ኦፕሽኖች ሲዘረጉላችሁ ሴቲንግ የሚላለ እሱን አንዴ ነካ እናደርጋለን። ልክ እሱን ነካ እንዳደረግን እነዚህ ቱሎች ይመጡላችኋል። ከዛ ላይ አሁንም ወደ ላይ ሳብ እናደርጋችኋለን። ከዛ ምን እናገኛለን? ብሎኪንግ የሚል እዚህ ጋር ተመለከታላችሁ። ብሎኪንግ የሚለውን ነካ ስታደርጉ እዚህ ፓርት ላይ ሁለት ነገር ጥቅም አለ። አንደኛው ብሎክ ያደረጋችሁትን ግለሰብ ታገኛላችሁ። ሁለተኛ ደግሞ ሰውንም ብሎክ ማድረግ እንችላለን ማለት ነው። እዚህ ጋር አርቱ ብሎክ ሊስት ነው የሚለው። ስለዚህ የኛውን ፓርት ነካ በማድረግ ፌስቡክ አካውንት የሚጠቀመውን ግለሰብ ስም እዚህ ጋር ሰርች እናደርጋለን። ከአካውንቱን ስም ጽፋችሁ ነካ በማድረግ ሰርች ታደርጋላችሁ። ከዛ እዚህ ጋር ይመጣላችኋል። ትክክል አካውንቱ ከመጣላችሁ ወደ ላይ ሳብ እያደረግን ትክክለኛ አካውንቱን ትፈልጉታላችሁ። ልክ ትክክለኛ አካውንቱን እንዳገኛችሁ እዚህ ጋር ከፊት ለፊቱ ብሎክ ሚል አለ። ይሄኛ እንዴ ነካ እናደርጋለን። ብሎክ ሚሉን ነካ እናደርጋለን። እነዚህ ነገሮች አንብቡ። ብሎክ ሚሉን ነካ እናደርጋለን ድጋሚ። ከዛ ያንን ግለሰብ ብሎክ ማድረግ ትችላላችሁ። ይሄን ደግሞ ስታደርጉ አጠቃላይ አካውንቱን ነው ብሎክ የሚያደርግባችሁ። ወይ ደግሞ አሁን እዚህ ጋር ያሳያችሁን ስቴፕ ስትከተሉ አካውንቱን አጠቃላይ ነው ብሎክ የምታደርጉት ማለት ነው። መደወልና ሜሴጅ መላክ ምናምን አለ ብቻ የምታደርጉት አጠቃላይ አካውንቱን ነው ብሎክ የምታደርጉት ማለት ነው። እሺ ብሎክ አድርገነዋል። ክሎዝ እንለዋለን። እዚህ ጋር ብሎክ ውስጥ ገባ ማለት ነው። ስለዚህ አሁን በዚህ መልኩ አካውንት ብሎክ ማድረግ ትችላላችሁ ማለት ነው። ብሎክ የተደረጉ አካውንቶችን ለማግኘት እንዲሁም ደግሞ ብሎክ የተደረገ ደግሞ ሰው አግኝተን ደግሞ ከብሎክ ውስጥ ለማውጣት ምናምን ከፈለግን ምንድነው የምናደርገው? እዚህ ጋር ሶስት ዳሹን ትነካላችሁ። ወደታች በመውረድ ሴቲንግ ፕራይቬሲ የሚለውን እንዘረጋውና ከዛ ሴቲንግ ውስጥ እንገባለን። ሴቲንግ ውስጥ ከገባን በኋላ ቅድም እንዳሳያችሁ ወደ ላይ ሳብ ማድረግ ብሎኪንግ የሚላል ዛሬ እንገባለን። እዚህ ፓርት ላይ ከገባን በኋላ የፌስቡክ አካውንታችን ከተከፈተ እስከ ዛሬ ብሎክ ያደረግናቸው ግለሰቦችን ወይ ደግሞ አካውንቶችን እዚህ ጋር ተመለከታላችሁ። ስለዚህ ብሎክ ማንሳት የምትፈልጉትን አካውንት ደግሞ ግለሰብ ካገኛችሁ በኋላ እዚህ ጋር ከፊት ለፊቱ አንብሎክ የሚላል እሱን አንዴ ነካ እናደርጋለን። ልክ እሱን ከማድረጋችሁ በፊት ደግሞ እዚህ ጋር እነዚህ ነገሮች አንብቡ። እዚህ ጋር ምንድነው ይሄኛውን ግለሰብ ወይ ደግሞ አሁን ብሎክ የምታነሱለት ግለሰብ ድጋሚ ብሎክ ለማድረግ 2 ቀን መጠበቅ ወይ ደግሞ 48 ሰዓት መጠበቅ አለባችሁ ነው የሚለው እዚህ ጋር ማለት ነው። ስለዚህ አሁን ብሎኩን አንስታችሁ ድጋሚ ብሎክ ማድረግ ወዲያው ብሎክ ማድረግ ብትፈልጉ አችሉም ነው ባጭሩ። ስለዚህ እኔ ብሎኩን አነሳለታለሁ። አንብሎክ ነው ነካዋለን። አነሳው ብሎኩን ማለት ነው። ድጋሚ ያንን ሰው ብሎክ ለማድረግ በፈልግ ላሳያችሁ ምን እንደሚለኝ 48 ሰዓት ወይ ደግሞ ለቀን ሳይሞላ ብሎክ ለማድረግ በገቡ አካውንት ላይ አችሉም። እንደዚህ ነው የሚመጣው ማለት ነው። እና ዛሬ ቪዲዮ ይሄን ይመስላል። አብራችሁ ነበር ቁረሻ ነበርኩኝ። ይሄን ቻናል በአጋጣሚ አግኝታችሁት ከሆነ ወይ ደግሞ ሰብስክራይብ ሳታደርጉ ከሆነ የምትመለከቱት ቻናሉን ሰብስክራይብ በማድረግ ቤተሰቡናችሁን አትርሱ እና ቪዲዮውንም ላይክ ማድረጋችሁን አትርሱ። ለሌሎች ይጠቅማል ያስተምራል ብላችሁ ካሰባችሁ ይሄ ቪዲዮ ሼር ታደርጉልኝ ይችላልላችሁ። ማንኛውም ጠይቀና ሰካለ ኮሜንት ላይ አስፍሩልኝ። ያደንገርኳችሁ ሊንኮችን የመጀመሪያ ኮሜንት ዲስክሪፕሽን ላይ አስቀምጥላችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ እያልኩ ሰናበታችኋለሁ። ፒስ